ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ መለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ መረጃዎችን እንዲሁም የስነ ውበት ፕሮግራሞችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ቪዲዮ መከታተል ትችላላችሁ። ታዲያ በዛሬው የጤና ትምህርታችን ላይ የምንመለከተው የሆድ ስብን የሚያቃጥሉ ምርጥ የቤት ውስጥ መጠጦችን በዚህ ቪዲዮ ላይ አጠር አድርጌ እምነግራችሁ ይሆናል። መቼ መጠቀም አለባችሁ የሚለውንም አጠር አድርጌ አንድ ላይ እነግራችኋለሁ። ይህ ትምህርት እንግዲህ ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ላይክ በማድረግ ቪዲዮውን ጀምሩት። ታዲያ የሆድ ስብን ለመቀነስ የሚረዱ መጠጦች ሜታቦሊዝምን እንዲሁም የሰውነት ምግብን የማቃጠል ሂደት በማፋጠን እናም የምግብ ፍላጎትን በመቀነስ ትልቅ እገዛ ያደርጋሉ። በቤት ውስጥ በቀላሉ ሊዘጋጁ የሚችሉ ውጤታማ መጠጦች ዝርዝርን ልንገራችሁ። የመጀመሪያውና አንደኛው የሎሚና የዝንጅብል ውሃ ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን ዝንጅብል ደግሞ የሰውነት ሙቀትን በመጨመር ስብ እንዲቃጠል ይረዳል። አዘገጃጀቱም በአንድ ብርጭቆ ለብ ባለ ውሃ ውስጥ ግማሽ ሎሚ በመጭመቅ እናም ጥቂት የተፈጨ ዝንጅብል በመጨመር ጠዋት በባዶ ሆድ መጠጣት ነው። ሁለተኛ አረንጓዴ ሻይ ወይም ደግሞ ግሪን ቲ የምንለው ነው። አረንጓዴ ሻይ በውስጡ ካቴቺን የሚባል ንጥረ ነገር ስላለው በሰውነታችን ውስጥ ያለውን ስብ የማሟሟት አቅሙ ከፍተኛ ነው። አጠቃቀሙም እንዲሁም አዘገጃጀቱ በቀን ከ2 እስከ 3 ሲኒ መጠጣት ይመከራል። ስኳር አለመጨመር ለውጡን ፈጣን ያደርገዋል። ሶስተኛ አፕል ሳይደር ቪኒጋር ነው። ይህ መጠጥ ኢንሱሊን መጠንን በማስተካከል እናም የረሃብ ስሜትን በመቀነስ ይታወቃል። አዘገጃጀቱም 1 ወይም 2 የሾርባ ማንኪያ አፕል ሳይደር ቪኒጋር ከአንድ ትልቅ ብርጭቆ ውሃ ጋር ቀላቅሎ ከምግብ በፊት መጠጣት ነው። ማስጠንቀቂያው ጥርሳችሁን ወይም ጨጓራችሁን እንዳይጎዳ በጭራሽ ለብቻ መጠቀም አይመከርም። ማለትም 1 የሾርባ ማንኪያ አፕል ሳይደር ቪኒጋርን ከአንድ ብርጭቆ ለብ ያለ ውሃ ጋር መጠጣት የሆድ ስብን በፈጣን ሁኔታ ለማቃጠል ይረዳል። አራተኛ ቀረፋና ማር። ቀረፋ የደም ስኳር መጠንን ለማስተካከል ይረዳል። ይህም ሰውነታችን ስብ እንዳያከማች ያደርገዋል። አዘገጃጀቱም ግማሽ የሻይ ማንኪያ ቀረፋ በሙቅ ውሃ ውስጥ ዘብዝፎ ማቆየት። ውሃው ቀዝቀዝ ሲል 1 የሻይ ማንኪያ ማር ጨምሮ ማታ ከመተኛት በፊት መጠጣት። ይህ እጅግ በጣም የሆድ ስብን በፈጣን ሁኔታ ለማቃጠል ይረዳል። አምስተኛ የቺያ ፍሬ እንዲሁም ቺያ ሲድስ ውሃን መጠቀም። የቺያ ፍሬዎች በፋይበር የበለጸጉ ስለሆኑ ለረጅም ሰዓት የጥጋብ ስሜት እንዲሰማን ያደርጋሉ። አዘገጃጀቱም 1 የሾርባ ማንኪያ የቺያ ሲድ ፍሬ በአንድ ብርጭቆ ውሃ ውስጥ ለ30 ደቂቃ ዘብዝፎ ማቆየት። ፍሬው ውሃውን መጥቶ ሲወፍር ጥቂት ሎሚ ጨምሮ መጠጣት። ታዲያ እነዚህ 5 በቤት ውስጥ ማዘጋጀት የምንችላቸው በፈጣን ሁኔታ የሆድ ስብን ለማቃጠል የሚረዱ ድንቅ መጠጦች ናቸው። ታዲያ ጠቃሚ ምክሮች የምንላቸው ውሃ በብዛት መጠጣት፣ በቀን ቢያንስ 2 ሊትር ውሃ መጠጣት መርዛማ ነገሮችን ለማስወገድ ይረዳል። እንዲሁም እንቅስቃሴ ማድረግ። እነዚህ መጠጦች ብቻቸውን ተአምር አይሰሩም። ከቀላል የእግር ጉዞ ወይም ስፖርት ጋር ማጣመር በፈጣን ሁኔታ ለውጥ እንድናይበት ይረዳናል። እንዲሁም ደግሞ ስኳርን መቀነስ፣ ጣፋጭ ምግቦችና መጠጦችን መቀነስ ለሆድ ስብ መጥፋት ቁልፍ ጉዳይ ነው። ታዲያ እነዚህ መጠጦች ደግሞ ለመጀመር እንዲረዳዎት ለእርስዎ የሚስማማ የሳምንታዊ ፕሮግራም በማድረግ እነዚህ መጠጦች በተደጋጋሚ በመጠቀም የሆድ ስብን በቀላል መንገድ መቀነስ ይቻላል ማለት ነው። ታዲያ በዛሬ ቪዲዮአችን ላይ የተመለከትነው በቤታችን ውስጥ በቀላል መንገድ እነዚህን 5 መጠጦች በማዘጋጀት የሆድ ስብን ማቃጠል የምንችልበትን መንገድ አጠር አድርጌ ዘርዝሬላችኋለሁ። ታዲያ ይህ ቪዲዮ እጅግ በጣም አስተማሪና ጠቃሚ ስለሆነ ለብዙ ሰዎች ሼር፣ ላይክ እያደረጋችሁ አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ፣ አብራርቼ ይመልሳለሁ። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።